የተለያዩ ቦታዎች ላይ መንገድ ስትሄዱ አልጋ ስትይዙ ሊሆን ይችላል። እንዲሁም ሻወር ስትወስዱ የተለያዩ ቦታዎች ላይ የእናንተን ማንነት እየቀረጹ ቪዲዮ የሚልኩ ሴኩሪቲ ካሜራዎች ተገጥመው ከሆነ እንዴት አድርጋችሁ እነዚህ ነገር ቸክ ማድረግ እንደምትችሉ አሳያችኋለሁ። ከዚህ በተጨማሪም ደግሞ የሰው ቤት ተቀጥራችሁ የምትሰሩ ከሆነ እነዚህን ነገሮች ሊጠቀሙባችሁ ስለሚችሉ እናንተ እንዴት አድርጋችሁ እነዚህን ነገሮች ማወቅና ማየት እንደምትችሉ በዚህ ቪዲዮ የማሳያችሁ ይሆናል። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆንና እንዲህ አይነት ቪዲዮ ስለቅ እንደርሳችሁ ማድረግ ትችላላችሁ። ከዚህ በተጨማሪም ደግሞ ቪዲዮውን ላይክ እና ሼር እያደረጋችሁ ደግሞ ጓደኞቻችሁም እንዲጠቀሙ ማድረግ አለባችሁ ማለት ነው። ይህ ቪዲዮ በተለይ ውጭ ሀገሮች ላይ እንደ ሳውዲ አረቢያና የተለያዩ ቦታዎች ላይ ያሉ ሰዎች ስለሚያስፈልጋቸው ለነሱ ሼር እንድታረጉላቸው ጠይቃችኋለሁ። ቀጥታ ወደ ቪዲዮ ልውሰዳችሁ። እሺ ይህ አፕሊኬሽን ለየት የሚያደርገው እንግዲህ ባለገመዱንም ይሁን የኢንፍራሪድ ወይም ደግሞ በሪሞት የሚቆጣጠሩ ካሜራዎችንም ቢሆን ሙሉ በሙሉ የት እንዳሉና ምልክትም ለናንተ ይሰጣቸዋል፣ በድምጽም ለናንተ ያሳያቸዋል ማለት ነው። ይህን አፕሊኬሽን እስከ አወራረዱ ድረስ አሳያቸዋለሁ ማለት ነው። አፕሊኬሽኑን ስከፍቱ ልክ እንደዚህ ያመጣላቸዋል። በመቀጠልም ዲቴክት ዋየርድ ካሜራ እና ዲቴክት ኢንፍራሬድ ካሜራ ይላችኋል። እናንተ ባለገመድ ካሜራዎችን ከሆነ ልክ እንደዚህ አድርጋችሁ ይሄን ከከፈታችሁ በኋላ ይህንን ስልካችሁን ይዛችሁ በመታስጠጉበት ሰዓት ካሜራ ወዳለበት ቦታ ላይ ይህ ቁጥር ይጨምራል፣ ድምጹም ይጮህላችኋል ማለት ነው። እናንተም በሚጮህላችሁ ሰዓት እዛ አካባቢ ላይ በደንብ አድርጋችሁ ትኩረት አድርጋችሁ በመፈለግ በቀላሉ እናንተ የት ጋር እንዳለ ወይም ደግሞ ካሜራ ይኑር አይኑር በቀላሉ ማወቅ ትችላላችሁ ማለት ነው። ይህንንም በማድረግ የራሳችሁን ደህንነትና ከብዙ ስጋት ትወጣላችሁ ወይም ነፃ ትሆናላችሁ ማለት ነው። በመቀጠልም ሁለተኛው ዲቴክት ኢንፍራሬድ ካሜራ የሚል ነው ማለት ነው። ዲቴክት ዋየርለስ ካሜራ እንዲሁም ሌንስ ዲቴክተር እያለ ብዙ አይነት ነገሮች አሉት ዘንድ አማራጭ ማለት ነው። ግራፍም አለ፣ ግራፍ እያመጣ ያሳያችኋል ማለት ነው። እኔ አሁን እንደምትመለከቱት ዲቴክት ኢንፍራሬድ ካሜራ የሚለውን ደግሞ ገብቼ ልዩነቱን ከዋየርድ ካሜራው ጋር የማሳያችሁ ይሆናል ማለት ነው። ዋየርድ ካሜራው በድምጽ ወይም ደግሞ ቁጥር በመጨመር ነው የሚያሳያችሁ ማለት ነው። ኢንፍራሬድ ካሜራ የሚለው ግን ወይም ደግሞ ኢንፍራሬድ ዲቴክት ኢንፍራሬድ ካሜራ የሚለውን በመነኩበት ሰዓት ለእናንተ የሚያመጣላችሁ የእናንተን የስልክ ካሜራ ከፍቶ በካሜራው ቼክ እንድታረጉ ነው ማለት ነው። ልክ እንደምትመለከቱት አሁን ይህንን በመከፍትበት ሰዓት የሚፈጠረውን ላሳያችሁ። ልክ እንደዚህ ያመጣልኛል። በመቀጠልም ዞር እያረኩኝ እኔ ካሜራ ወዳለበት ዘንዳ ሳረግ ለራሱ ምልክት ይሰጠኛል ማለት ነው። ከካሜራው ጋር በሚጋጭበት ሰዓት የኢንፍራሬድ ካሜራ ማለት ነው። አፕሊኬሽኑን ለማውረድ ደግሞ ወደ ፕላይ ስቶር ትገቡና ሰርች ማድረጊያው ላይ ሜጋ ቲፕ ብላችሁ ልክ እንደዚህ ሰርች ታደርጉና ይሄን አፕሊኬሽን ይመጣላችኋል። እሱን ዳውንሎድ አድርጋችሁ ኦፕን ትሉታላችሁ ማለት ነው። በመቀጠልም ሰርች ማድረጊያው ላይ ትገቡና HC1 ብላችሁ ወይም ደግሞ HC1 ብላችሁ ሰርች ካደረጋችሁ በኋላ ይሄን ፎቶ ሲመጣላችሁ ትነኩታላችሁ። በመቀጠልም ወደ ታች ወረድ ብላችሁ ዳውንሎድ የሚል አማራጭ ስታገኙ ድረስ ትወርዱና ዳውንሎድ የሚል አማራጭ ስታገኙ እሱን ትነኩትና ዳውንሎድ አድርጋችሁ ራሳችሁንም መጠበቅ ጓደኞቻችሁም እንዲጠቀሙ ማድረግ ትችላላችሁ። እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ እንድትሆኑ ጠይቃችኋለሁ። በቀጣይ እስከምንገናኝ ድረስ ይመቻችሁ።